አካውንታችሁ ፎሎ እያደረጋችሁ ላይክ እያደረጋችሁ ጀምሮ ዛሬ ቫውል ሳውንዶች አሉ። እነዚህ ቫውልስ የሚባሉ ድምፆችን እናያለን። ቫውልስ አሁን ብዙ ጊዜ የማንረዳው እንግሊዝኛ ላይ 44 ሳውንድስ እንዳሉ እናውቃለን። እነዚህ ፎኒምስ የምንላቸው ማለት ፎኒምስ እንላቸዋለን እንዳሉ እናውቃለን። ግን ከ107 በላይ ደግሞ ምናሉ አይፒ ሲምቦሎች አሉ። አሁን እንግሊዝኛ በቀላሉ ብዙዎቻችን ማንረዳው ወይም ደግሞ ለማንበብ የምንቸገርባቸው በተለይ ቫውሎችን ምናቸውን ማወቅ መቻል። ግራፊምስ አንደኛ እሱን ማወቅ አለብን። ስሞለስት ነው ሌተርስ ከአንድ ወሩ ስሞለስት የሆኑ ሌተሮች አሉ። ለምሳሌ አንድ ሊሆን ሁለትም ሊሆኑ ይችላሉ። እነሱን ግራፊምስ ብለን እንጠራቸዋለን ማለት። ሌላ እዚህ ጋር ፎኒምስ አሉ። ፎኒምሶቹ ምን አላቸው? ዊዝ አይፒ ሲምቦል ነው። እዚህ ጋር ብታይ ማየት ትችላላችሁ። እዚህ ጋር ማየት ትችላላችሁ። ያ ማለት ለምሳሌ ይሄኛው ምልክት አይፒ ምልክት አለ፣ ይሄኛው ምልክት አለ፣ ይሄኛው ምልክት አለ። ምን ለማለት ይሄኛው አለ ማለት ምን እንጠቀምበት ይሄኛው ምልክት አለ። ይሄ አይፒ ሲምቦል ነው። ከዚህ ጋር ደግሞ ኤ ለማለት የምንጠቀምበት ይቺኛዋ ሲምቦል አለች። ከዛ ይቺ ኤ ለማለት እንጠቀማለን። ይቺ ደግሞ ኢ ለማለት ሎንግ ሳውንድ ሲኖራት እዚህ ጋር ዶት ዶት እናደርግ ኮለን ማለት ነው። ኮለን ማይሚ። ከዚህ ጋር ደግሞ ኢ ለማለት ይሄ ደግሞ ሾርት ሳውንድ ሲኖረው ይሄኛው ሎንግ ነው። ይሄኛው ረዥም ድምፅ ሲኖረው የምንጠቀም ምልክት ነው። አይፒ ሲምቦል ላይ ማየት ትችላላችሁ። ይሄኛው ደግሞ አጭር ድምፅ ሲኖር እንዲህ ኖርማል እናስቀምጠዋለን ማለት ነው። እዚህ ጋር እነዚህ ግራፊምስ ለምሳሌ ኤ አለ፣ ኤአይ፣ ኤዩ። ከዚህ ደግሞ ኤ፣ ኤአይ፣ ኢዋይ፣ ኤ፣ ኢኤ፣ አይኢ፣ ኤ፣ ኢኢ፣ ኢኤ እና ኦኤ አሉ። በቃላት እንዴት እንደ ኢ እንደሚባሉ እዚህ ጋር አይ እና ኦ አሉ። ሰው እነዚህ እናያለን ማለት እነዚህ ግራፊምስ ተብለው ይጠራሉ ማለት ነው። ፎኒምስ ማጠቃላ ድምጾችን ፎኒምስ እስከ 44 የሚደርሱ ፎኒምሶች አሉ። ከነዚህ ውስጥ ግራፊምስ የምንላቸው ደግሞ እያለ ፎኒምስ የምንላቸው ይሄ ራሱ ፎኒምስ ነው አይደል እንዴ? ለምሳሌ ይሄኛው ክ ነው አይደል? ስለዚህ ክ ብለን ኬሳ በፎኒምስ ድምፁ ክ ተብሎ ነው የሚጠራው አይደል? እነዚህ ፎኒምስ ብለን እንጠራቸዋለን ማለት ነው። የድምጾች ናቸው እነዚህ እንግሊዝኛ አልፋቤት ድምጾች ናቸው ማለት ነው። እዚህ ጋር ለምሳሌ እዚህ ግራፊምስ ኤ ብንወስድ እንደ አሚነበት ለምሳሌ ካት፣ ይሄኛው ካት የሚለው ይሄኛው ግራፊምስ ማን ነው? ኤ ነው ማለት ነው። ይሄኛው ኖርማል አ ሳውንድ ነው ማለት ነው። እዚህም ቀጥሎ ደግሞ ይሄ ብዙዎቻችን ፕላይድ ብለን ልናነበው ይችላል፣ ግን እንደዛ አይደለም የሚነበው። ይሄኛው ትክክለኛው አጠራሩ ምንድነው? ፕላይድ ነው። ፕሮናንሲዬሽን the pronunciation of this word is ፕላይድ ነው። even the word itself ይሄኛው ወርድ ሳይሆን የሚባለው ዎ ነው የሚባለው like the word እንደምንለው ማለት እንደዛ አይነት ድምፅ ነው ያለው። ይሄኛው ድምፅ ልስታችሁ እንደዚህ ወርድ ነው የሚባለው ነው። ወርድ በአንደኛ ድምፅ ማለት ነው። ወርድ ነው የምንለው ወርድ አንልም። like the word እንደምንለው ማለት ነው። እዚህ ጋር ስንመጣ ደግሞ እዚህ ጋር ደግሞ ላፍ እዚህ ያለው ግራፊምስ ማለት ነው ኤዩ ማለት ነው። እዚህ ጋር ኤዩ ነው ማለት ነው። ያማ ስሞለስት ነው። እዚህ ጋር ስሞለስት ሌተር from words ነው from what words so ኤዩ ግራፊምስ ነው። እነዚህ ነገሮች መረዳት በጣም አስፈላጊ። በተለይ 44ቱን እንግሊዝኛ ድምጾች ከተረዳ እንግሊዝኛ very easy እንግሊዝኛ በጣም ቀላል ነው ማለት ነው። the first thing you have to consider is ድምጽ ምንድነው? ፎኒምስ what does mean phonemes what does mean? ከዛ ቫወልስ እነዚያም ቫወልስ የሚባሉት እነማን ናቸው? እኛ በተለምዶ የምናውቀው አይ ኦ ኢ ኤ ዜን ዋት ዩ እነዚህ ነው። አሁን እነዚህ ስንት ድምፅ አላቸው ነው? አሁን እዚህ እስከ 20 የሚደርስ ምን አላቸው ማለት ነው? ሳውንድ አላቸው። ምን አለ? ሳውንድ አለ። ስለዚህ እነሱ መረዳት እንችላለን። ዜን ሌሎቹ ቀሪዎቹ 24ቱ የሚሆኑት ደግሞ ምን አሉ? ከንሰናንት ሳውንድስ ናቸው ማለት ከንሰናንት ሳውንድስ ናቸው። ከዛ ምልክቶቹ እስከ 100 ይደርሳል እስከ 107 ይደርሳሉ ማለት። ስለዚህ እነዚህ በስቴፕ በፓርት እያደረገ ምን ይሆናል? የዛሬው የመሳው ይሄኛው አ ሳውንድ ዚስ አ ይሄኛው ኤ አይ እንደምን እንደተነበበ እንደ አ ነው የተነበበው እዚህ ወርድ ላይ ማለት እንደ አ ሳውንድ ኤዩ እንደማን የተነበበው እንደ አ ሳውንድ። ትራንስክሪፕሽን ላይ በደንብ አንደርስታንድ ለማድረግ ጥቅማቸው እንደዚህ አይነት ነገሮች ፕራክቲስ ፓተርኖችን ማውጣት ነው። እሺ ማለት በተለይ የፕሮናንሲዬሽን ነገር የሚከብዳችሁ ከሆነ ፕሮናንሲዬሽን አንድ የመጀመሪያ ፕራክቲስ ነው። ዘ ፈርስት ቲንግ ፕራክቲስ ነው። ዜን ደግሞ ፓተርኖችን መጠቀም መቻል አለባችሁ። ፓተርኖቹ ማለት ነው እንደዚህ ያወጣቸው። አሁን እነዚህ ፓተርን ናቸው። ግራፊምስ ቢሆኑ ግን ፓተርን ናቸው፣ ሞዴል ናቸው። ይሲ ሞዴል ናቸው ማለት ነው። እዚህ ጋር ደግሞ ወደ ሁለተኛው ስንመጣ ይሄኛው ኤ የሚል ሳውንድ ያለው ፎር ኤግዛምፕል እዚህ ጋር ቤ ቤ ይላል አይደል? እዚህ ጋር ቤ ላይክ እንደ ፔ ማለት ነው። ላይክ እንደ ማን አልኳችሁ? እንደ ለምሳሌ ይሄኛው ፔ ነው አይደል የሚለው ፔ። ይሄኛውስ ፔ እንደዚህ ማለት ነው።
ኤ ሳውንድ ስላለ ማለት ነው። ቤ ነው የምንለው ማለት ቤ። ባይ አይነበብ ባይ ተብሎ አይደለም የነበረው። ባይ የሚለው አይዘር ዚስ ዋን ነው የሚሆነው right or this one ማለት ነው። ሶ እሱን በደንብ ማለት መቻል አለባችሁ። ሶ እዚህ ጋር ሜድ ግራፊምስ፣ አሁን እዚህ ጋር ግራፊምስ ማውጣት ነው። ኤ አይ ማለት እዚህ ጋር ማን አለ? ኤ ማለት ነው። ኤ እዚህ ጋር ኤ ነው የሚወጣው። ያው ኤ አይ ማለት ደግሞ ኤ ነው ማለት ነው እዚህ ጋር ያለው። ከዛ ኢ ዋይ የምንለው ኤ ነው። ዜ ነው የምንለው አይደል? ዜ እና ዜ ነው የምንለው አይደል? ዜ ብለን ነው የምናነበው ማለት ነው። ዜ ብለን እናነባዋለን ይሄኛው። ዜን ቀጥሎ ያለው ደግሞ ኤ ሳውንድ ላይክ ኢ ሲሆን እንደ ኤ የሚነበብ በከንሰናንት ሳውንድ ኢትሰልፍ ራሱ እዚህ ጋር ኤንድ ነው የምንለው አይደል? ኤንድ ዜን እዚህ ጋር ደግሞ ብሬድ እንላለን። ቀጥሉስ ፍሬድ፣ ያው ፍሬድ አይ እንደ ኤ ነው የተነበበው ማለት ነው። እዚህ ጋር እንደ ኤ ነው የተነበበችው ማለት ነው። እዚህ ጋር ኢኤም እንደ ማን የተነበበው? እንደ ኢ እንደ ኤ ማለት ነው። ይሄኛው የራሱ ይሰልፍ እዚህ አልፋቤት ኢ ሰብ አዝ ኤ ነው የሚነበበው። ዜን እዚህ ጋር ኢ ስመጡ ደግሞ እንደ ኤ ዜን አይ ኢ እንደ ኤ የተነበበው ማለት ነው። ኤንድ ነው እዚህ ጋር ኤንድ ከዚህ ጋር ብሬድ ዜን ፍሬንድ እንላለን ማለት ፍሬንድ ማይ ፍሬንድ። አሁን እዚህ ጋር ብሬድ ይሄኛው መጨረሻ ላይ ኤንድ ብሬድ እነዚህ በጣም ዊክ ሳውንድ ነው ያላችሁ። ዲ ዊክ ሳውንድ አለ። ፍሬንድ ዲ አንልም፣ ፍሬንድ ዲ አንልም። አሁን ኢንቶኔሽን ላይ በደንብ መጠንቀቅ አለብን ማለት ነው። ኢንቶኔሽን ላይ ማለት ሰው እዚህ ጋር ደግሞ ስንመጥ ወደ አራተኛው ኢ ሳውንድ ሆኖ ግን ሎንግ ሳውንድ ነው። ቢ ኬርፉል። እዚህ ጋር ምንድነው ኢ ሳውንድ ሆኖ ግራፊም ሳውንድ እነዚህ እንደ ኢ ተነበቡ ማለት ነው። ልባሉ እዚህ ጋር ያን አንሰናሳ እንደ ኢ እንድናነብ ለምሳሌ ኢ ይሄ ሎንግ ሳውንድ እዚህ ጋር ይታያችኋል። ያው ሎንግ ሳውንድ ማለት እዚህ ጋር ይሄ ሎንግ ሳውንድ ምልክት ሲሆን እንደዚህ ዶዶት እናደርግበታለን ማለት ነው። ሆል እናደርግበታለን። ይሄ አይፒ ሲምቦሎች ናቸው ማለት ነው። ሉክ እዚህ ጋር ኢኤ ኦኢ ከዚህ ጋር ለምሳሌ እንደ ኢ የሚነበው ቢ ኢ ሲሆን ቢ ኢኢ ቢ ከዛ ሚት ይሄኛው ራሱ ሚት። አሁን ይሄ ፓተርን ሞዴሎችን እዛ ፓተርኖችን ማውጣት አሪፍ ነው። በተለይ ግራፊምስ ማወቅ በጣም ጸዴ ነው። በደንብ አድርጋችሁ አንደርስታንድ ታድርጉታችሁ ፓስ ደግሞ በደንብ ፕሮናንስ ለማድረግ ትጠቀምበታላችሁ ማለት ነው። ፕሮናንሲዬሽን ኢዝ ወይም ደግሞ ፕሮናንሲዬሽን ኢዝ ጎይንግ ቱ ቢ ቤስት የሚሆነው ወይም ደግሞ ቤተር የሚሆነው መቼ እነዚህ ነገሮች ፓተርኖች እያወጣን ማንበብ ስንችል ማለት ነው። እዚህ ጋር ቢ አለ ቢ ከዛ ሚት ፊኒክስ። አሁን ብዙዎቻችሁ ይሄን ተሳስታችሁ ታነቡ። ይሄኛው ማለት ፊኒክስ ነው እንጂ ፎኒክስ አንልም። ፎኒክስ የምንለው ፊኒክስ ብለን ነው የምናነበው ማለት ፊ ረዥም ድምፅ አለው ማለት። ቀጥሎ አምስተኛው ይሄኛው ኢ ሳውንድ ያለው ኢት ኢትሰልፍ ኢት ዜን ዊሜን ይሄኛው ምንድን ነው ዊሜን ኦ ምን አይነት ሳውንድ አላት ማለት ነው። ኦ ምን አይነት ሳውንድ አላት? ኢ ሳውንድ አላት ማለት ነው። እዚህ ጋር የሚያሳየው ስለ ግራፊም እዚህ ጋር ግራፊም ሳውንድ ይሄኛው እንደ ኢ ሳውንድ አለው ማለት ነው። ይሄኛው ኢትሰልፍ ኢ ሳውንድ ሲኖር ሶ ይሄ ዊሜን ነው የሚለው ማለት ስታነቡ ይሄ ዊሜን ብላችሁ ማንበብ አለባችሁ ማለት ነው። this is all about for today. So if you have any question regarding phonemes, graphemes, pronunciation ስለዚህ እንደዚህ አይነት ጥያቄዎች ካሏችሁ ጠይቁን፣ ኮንታክት አድርጉን። ኢሞ፣ ዋትስአፕ፣ ቴሌግራም ላይ ድምጽ መልዕክት አስቀምጡልን። ኮንታክት አድርጉን። በደንብ አድርገን እናስተምራችኋለን። እንደኛ መጻፍና ማንበብ እንድትችሉ እናስችላችኋለን። so it's all about for today. so ቀጣይ ደግሞ በሌላ ፓርት እንገናኛለን። see you